ይሄን ሰው ደግሞ አይተዋል። ሚዳቋን ሊበላት እንደተዘጋጀ ነብር አንሰፍስፎ ነው እየጠበቀ ያለው። ታዲያ ብትሸነፍ ችግሩ ምን እንደሆነ ታውቃለህ? ይሄ ሁሉ አመት ሲከተልህ የነበረ ህዝብ አንፎሎ ማድረግ ይጀምራል። ዛሬ በመላው ማህበራዊ ሚዲያ ላይ ሰደድ እሳት ሆኖ ስለተነሳውና የብዙዎችን ቀልብ ስለሳበው አንድ ትልቅ ጉዳይ ልናወራላችሁ መጥተናል። አዎ ጉዳዩ ስለ ዜዶ ማርሻልና ስለ ጆኒ ጁትሱ ፍልሚያ ነው። አስቀድመን ግን ከቀናት በፊት በኢትዮጵያ ታሪክ ለመጀመሪያ ጊዜ ስለተካሄደው የኤምኤምኤ ፍልሚያ ትንሽ እንበላችሁ። ፍልሚያው የተካሄደው በታሪካዊው የአድዋ ድል መታሰቢያ ሙዚየም ግቢ ውስጥ ነው። ይህ ቦታ ለኢትዮጵያን የነጻነትና የድል ምልክት እንደመሆኑ መጠን የመጀመሪያው የኢትዮጵያ ፕሮፌሽናል ኤምኤምኤ ሚክስድ ማርሻል አርትስ ውድድር እዚህ መካሄዱ ትልቅ ትርጉም አለው። በዚህ ፍልሚያ ላይ ያየነው ነገር በኢትዮጵያ ስፖርት ታሪክ ውስጥ አዲስ የታሪክ ገጽ የከፈተ ነው። ብዙዎቻችን ኤምኤምኤን በቲቪ ብቻ ነበር የምናውቀው። ዛሬ ግን በአዲስ አበባ እምብርት በአካል ተገኝተን አይተነዋል። ወደ ጨዋታው ስንመጣ መላው ሕዝብ በጉጉት ሲጠብቀው የነበረው የጆኒ ጁጁትና የንቃተ ህሊና ፍልሚያ ከጠበቅነው በላይ ነበር። መጀመሪያ ጆኒ ወደ ኬጁ ሲገባ የነበረው በራስ መተማመንና የደጋፊው ጩኸት ሙዚየሙን አንቀጥቅጦታል። ጆኒ ጁጁት ስሙ እንደሚናገረው በጁጁት ጂጂትሱ ብቃቱ የታወቀ ቢሆንም የተመለከትነው ግን ሙሉ የጥበብ ሥራ ነው። በመጀመሪያው ዙር ንቃተ ህሊና በጥሩ ሁኔታ ለመመከትና ጥቃቶችን ለመሰንዘር ሞክሮ ነበር። የንቃተ ህሊና እንቅስቃሴዎች በጣም ፈጣንና ስልታዊ ነበሩ። ነገር ግን የጆኒ ልምድና የመሬት ላይ ፍልሚያ ብቃት የበላይነቱን እንዲይዝ አስችሎታል። ጆኒ ተጋጣሚውን መሬት ላይ በጣለበት ወቅት የነበረው ቴክኒክ የሚደነቅ ነው። ንቃተ ህሊናን በማፈንና እንቅስቃሴውን በመገደብ ረገድ ጆኒ ፍጹም የበላይ ነበር። ይህ ድል ለጆኒ ጁጁት ብቻ ሳይሆን ለኢትዮጵያ ኤምኤምኤ ትልቅ ማበረታቻ ነው። የአድዋ ድል መታሰቢያ ሙዚየም ለእንዲህ አይነቱ ጀግንነት የሚታይበት ስፖርት የተመረጠበት ምክንያትም ግልጽ ነው። አባቶቻችን በአድዋ ጦር ሜዳ ያሳዩትን ጀግንነት በኋላ የሚደረጉ ምንም አይነት የኤምኤምኤ የሚሆን የሙይታይ ወይም የቦክስ ፋይቲንግ ስናደርግ ኢቲኤፍሲ በሚባል ካምፓኒ ኢትዮጵያን ፋይቲንግ ቻምፒዮንሺፕ በሚባል ካምፓኒ ይደረጋል። ስዌት ቦክስ የሚባል ካምፓኒ የዚህ ፋይቲንግ ስፖንሰር ይሆናል እንጂ ከዚህ በኋላ ምንም አይነት ነገር ሪሌትድ እንደማያደርግ እንድታቁልን ነው። ወይም ደግሞ ስዌት ቦክስ ከፋይቲንጉ ጋር አንድ ላይ አብሮ እንደማይሄድ ወይም ደግሞ ስዌት ቦክስ የራሱ የቻለ ሌላ መንገድ እንዳለው ብታቁልን ነው። ከስር የኢቲኤፍሲ አካውንት አለ፣ የቲክቶክ አካውንት። ኮመንት ማነው ሼር ምናምን አድርጉልን፣ ፎሎ አድርጉልን። እያንዳንዱ ከዚህ በኋላ የሚደረጉ ፋይቶች ማከማን እንደሚጋጠሙ ማከማን እንደሚሆን የት እንደሚሆን እና መቼ እንደሚሆን በሙሉ የምንፖስተው እዚህ ስር ባለው አካውንት ነው። ይሄ ኢቲኤፍሲ የሚባል ካምፓኒ ነው ከዚህ በኋላ ኤን ፋይት የሚያደርግላችሁ ማለት ነው። ፎሎ አድርጉ። ታንክ ዩ። ጣቶቻችን ዛሬ በስፖርታዊ ጨዋነት በኬጅ ውስጥ ደግመውታል። በመጨረሻም ጆኒ አሸናፊ ሆኖ እጁ ሲነሳ በቦታው የነበረው ስሜት ታሪካዊ ነበር። ፍጹም ኢትዮጵያዊ ታሪክ። ይህ ውድድር በሀገራችን ለሚገኙ ማርሻል አርትስ ተማሪዎች ትልቅ በር ከፋች ነው። ንቃተ ህሊና ቢሸነፍም ያሳየው ጽናትና ለውድድሩ የሰጠው ድምቀት የሚናቅ አይደለም። ለጆኒ ጁጁት የእንኳን ደስ አለ መልእክታችንን እያስተላለፍን የኢትዮጵያ ኤምኤምኤ ወደፊት የት ይደርሳል የሚለውን ጥያቄ ለእናንተ ለተመልካቾች ትተነዋል። አሁን ደግሞ በጉጉት ስለሚጠበቀው የዜዶ ማርሻልና ጆኒ ጁትስ ፍልሚያ ትንሽም በላችሁ። ስማ እንቁራሪቷ በዚህ ነው ምደፋ። እዚህ ጋር ይኸው አድዋ ነው የምገኘው። እንቁራሪቷ ተዘጋጅ። በ3 ሰከንድ በዚህ ምት ነው ምደፋ። በ3 ሰከንድ ማለት ተዘጋጁ። አትንበጫበጩ፣ አዘጋጆቹም አትንበጫበጩ። በ3 ሰከንድ ደፋዋለሁ። በ5 ሚሊዮን ተስማምቻለሁ። ሌስጎ እያልኳችሁ ነው። ይኸው መጥቻለሁ ቦታው ላይ። ይሄ አድዋ በደም አይደል የቆመው? እኔ ደግሞ ያንተ እንደምዚህ ያፈሰዋለሁ ማለት ነው። እንገናኝ አበሻ። ሌስጎ የሚክስድ ማርሻል አርት ንጉስ እዚህ ነው። ስማ እንቁራሪቷ በዚህ ነው ምደፋ። እዚህ ጋር ይኸው አድባ። ይህ ፍልሚያ ገና ሳይጀመር አዲስ አበባን ብቻ ሳይሆን መላው የኢትዮጵያ ማህበራዊ ሚዲያ ተጠቃሚን እያነጋገረ ይገኛል። በተለይ ደግሞ ዜዶ ማርሻል ከሰሞኑ የሰነዘረው ሐሳብ ብዙዎችን በሁለት ጎራ ከፍሏቸዋል። ዜዶ ምን አለ መሰላችሁ? ህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup። ወደ ኋላ ማለት የለም። ባላ ካፈገፈክ ሀገር ነው እናስለቅቅ። ለዚህ ፍልሚያ 10 ሚሊዮን ብር ካልተከፈለኝ ወደ ሪንግ አልገባም። ይህ ንግግር ታዲያ እንደ ቀልድ አልታየም። አንዳንዶቹ ዜዶ ለራሱ ትልቅ ግምት ሰጥቷል፣ ይገባዋል ሲሉ፣ ሌሎች ደግሞ ይህማ ንግድ እንጂ ስፖርት አይደለም በማለት ቅሬታቸውን እየገለጹ ነው። ዜዶ እዚህ ጋር ያልገባህ ነገር ምን አለ መሰለ? ህዝቡ ስትሸነፍ ማየት ነው የሚፈልገው። ምክንያቱም ብዙ አመት ቲክቶክ ላይ እችላለሁ እያልክ ጎማ ስትደበድብ፣ ሰው ስትቀጠቅጥ፣ ብሎኬት ስትሰብር፣ መሬት ስትደበድብ
ብቻ ብዙ ነገር ስታደርግ ሰው አይተዋል። በተግባር ሪል ፋይት ላይ ግን ያየህ የለም። ዜዶ ማርሻል በተለያዩ ቃለ መጠይቆች ላይ የሚሰጣቸው አስተያየቶች በጣም አነጋጋሪ ናቸው። እኔ ማርሻል አርት ውስጥ ስም ያለኝ ሰው ነኝ፣ ጆኒ ደግሞ ገና ነው የሚለው ትምክህት የታከለበት ንግግሩ ፍልሚያውን በጉጉት እንድንጠብቀው አድርጎናል። ለመሆኑ ጆኒ ጁትሱስ ምን እያለ ነው? ጆኒ በበኩሉ በዝምታ ስራውን እየሰራ ቢሆንም የዜዶ የ10 ሚሊዮን ብር ጥያቄ ግን ነገሩን ወደ ሌላ አቅጣጫ ወስዶታል። ብዙዎች የሚጠይቁት ጥያቄ በኢትዮጵያ ደረጃ ለአንድ የማርሻል አርት ፍልሚያ 10 ሚሊዮን ብር መክፈል ይቻላል ወይ የሚለው ነው። አዘጋጆቹ ስለዚህ ዝግጁ ናቸው ወይንስ ይሄ ሁሉ ነገር ለፕሮሞሽን ተብሎ የተሰራ ድራማ ነው? በፌስቡክ እና በቲክቶክ ላይ የሚሰጡ አስተያየቶችን ብናይ ደግሞ ነገሩ ይበልጥ ይገርማል። አንዱ አስተያየት ሰጪ ዜዶ 10 ሚሊዮን ብር የጠየቀው ለመሸነፍ ስለፈራ ነው፣ ሰበብ እየፈለገ ነው ሲል፣ ሌላኛው ደግሞ ጆኒ ጁትሱ ዜዶን መሬት ላይ ካገኘው ዜዶ አይተርፍም በማለት ግምቱን ያስቀምጣል። የዜዶ ማርሻል ደጋፊዎች ግን ዜዶ በሰከንዶች ውስጥ ነው ጆኒን አንኮራክሮ የሚጥለው በማለት በልበ ሙሉነት ይከራከራሉ። እስቲ እውነቱን እንነጋገር። ዜዶ ማርሻል እንዲህ አይነት አነጋጋሪ ነገሮችን መፍጠር ይወዳል። ይሄ ደግሞ ለቪዲዮ እይታና ለሰዎች ትኩረት በጣም ጠቃሚ ነው። ነገር ግን 10 ሚሊዮን ብር መጠየቁ ለስፖርቱ እድገት ነው ወይንስ ለግል ጥቅም ማየት ይፈልጋል? ይሄን ሰው ደግሞ አይተዋል። ሚዳቋን ሊበላት እንደተዘጋጀ ነብር አንሰፍስፎ ነው እየጠበቀ ያለው። ታዲያ ብትሸነፍ ችግሩ ምን እንደሆነ ታውቃለህ? ይሄ ሁሉ አመት ሲከተልህ የነበረ ህዝብ አንፎሎ ማድረግ ይጀምራል። ከዛ በኋላ የምትለቃቸው ቪዲዮዎች ተቀባይነት አይኖራቸውም። ህዝቡ እንደ ውሸታም ያያል። ሶማሌው ሩቅ ስለነበረ ተገላግለዋል። እነዚህ ግን ጉያ ውስጥ ሆነው አይፋቱም። እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። ባላ ካፈገፈክ ሀገር ነው እናስለቅቀው። ስለዚህ ዜዶ እንደሚለው ከሆነ ማርሻል አርት ትልቅ ዋጋ ሊሰጠው የሚገባ ጥበብ ነው። ሰዎች ለእግር ኳስ ተጫዋቾች ሚሊዮኖችን ሲያወጡ ለምን ለኛ አይሆንም የሚለው ጥያቄው ብዙዎችን እያነጋገረ ይገኛል። ከዚህ ፍልሚያ ጀርባ ያለው ሚስጥር ምንድነው? ጆኒ ጁትሱ ዜዶን ይፈራዋል ወይንስ በዝምታ ጉድ ሊያደርገው እየተዘጋጀ ነው? የሁለቱ ፍጥጫ አሁን ካለበት ደረጃ አልፎ ወደ ስድብና ወደ ግል ጥቃት እያመራ መሆኑም ብዙዎቹን አሳስቧል። በተለይ ዜዶ ጆኒን እንደ ሕፃን ልጅ ነው የማየው ማለቱ በጆኒ ደጋፊዎች ዘንድ ከፍተኛ ቁጣን ቀስቅሷል። እናንተስ ምን ትላላችሁ? ዜዶ ማርሻል የጠየቀው 10 ሚሊዮን ብር ተገቢ ነው ወይንስ ፍልሚያውን ላለማድረግ የፈጠረው ሰበብ? በዜዶ ማርሻልና በጆኒ ጁትሱ መካከል በሚደረጉ ፍልሚያ ማሸነፍ የሚችለው ማን ነው? አስተያየታችሁን ከስር ባለው የኮሜንት መስጫ ላይ ይጻፉልን። ቪዲዮውን ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግም አዳዲስ መረጃዎችን በየቀኑ እንዲደርሳችሁ አድርጉ። ያቀረቡልህ ብር እነ ጌች እነ አሹ 4 ሚሊዮን ብር ብዙ ነው እኮ። ፕላስ እዚህ ላይ ስፖንሰርሺፕ አለ 2 ሚሊዮን 3 ሚሊዮን ምናምን ልታገኝ ትችላለህ። ከስፖንሰርሺፕ 6 እና 7 ሚሊዮን ብር ሆነልህ ማለት አይደል? እዚህ ላይ ደግሞ ይኸውልህ አንተ ቪዲዮ ስትሰራ ብዙ ሰው ላይክ የሚያደርግልህ ያለህ ሚሊዮን ተከታይ ለኔ የሚሰጠኝ ግምት ከፍ ያለ ነው ብለህ የምታስብ